በሚሽን ኦፍ ጋድ ሆሊስቲክ ቤተክርስቲያን ውስጥ እግዚአብሔር ቀንበርን የማስበርና እርግማንን የማስበር ጸጋውን ኃይሉን እየገለጠ ስለሆነ ኢየሱስ ክርስቶስ ታላቅና አስደናቂ ስራን እየሰራ ድንቅና ታምራትን እየሰራ ይገኛል። ብዙ ሰዎች ደግሞ ይሄንን ከዚህ እስራትና ነፃ የወጡ ሰዎች ምስክርነታቸውን እየሰጡ ይገኛሉ። በምስክርነታቸው ድነሱ የሚለው ሊጸና በህይወታቸው ውስጥ እግዚአብሔር ያደረገውን ነገር እየመሰከሩ ነው። ኢየሱስን እያከበሩ ነው። እግዚአብሔር ይባርካችሁ። በምስክርነት ከዚህ ቤት ስመጣ እግዚአብሔርን አግኝቻለሁ እና ጌታን ካገኘው ጊዜ ጀምሮ ማለት ያው ቀስ በቀስ ነው ቀንበራችን የተሰበረው ወደ እግዚአብሔር በቀረበን ቁጥር ነው እግዚአብሔር ባወቅነው መጠን ነው ኃይሉን ክብሩ በእኛ ላይ እየገለጠ የሚመጣውና በፊት ማለት ጌታን ካገኘው ጊዜ ጀምሮ ይሄ በሽታ ነበርና ማለት እኔ ትኩረት አልሰጠውም። ትኩረት ነገር ነው በእግዚአብሔር ላይ ያመኝ እየተከተልኩ ስለነበረ ግን ሐኪም ቤትም አልሄድኩም ነበር እና ብዙ ጊዜ አገልጋዮች ይጸልዩልኝ ነበር። ይሄ ጠላት ነርቭ ሊያረግብሽ ያለ ነገር አለ ያለ በሌላ አገልጋይ እየተጸለየልኝ ነበርና እንዳልኳችሁ ትኩረት አልሰጠውም ነበር። ስለዚህ እና ግን ያመኝ ነበር። በጣም ነው የሚያመኝ ማለት እንደዚህ ሙሉን ማለት ነው እንደዚህ ጀርባዬን ሙሉ ነው። እንዴት ነው አንዳንድ ጊዜ ሰዎች ገላቸውን ታጥበው ድንገት ብርድ መታኝ እንደሚሉት አይነት ህመም ነው ሊሆንብኝ ማለት ነውና አልፎ አልፎ ነው የሚመጣው። ሁሌ አይደለም፣ አልፎ አልፎ እየመጣ አታክ ያደርገኛልና ሲመጣ ይወጋኛል። መጀመሪያ በቃ እንዴት ብዬ እንደማስረዳችሁ አላውቅም። ግን በቃ እንዳልኳችሁ ነው ሰው ገላውን ታጥቦ ጀርባዬ ብርድ መታኝ እንደሚለው አይነት ነገር ነበርና ያ ምን ያክል ጊዜ ነው ባንቺ ላይ ቆየው? ምን ያክል ጊዜ ቆይቷል ባንቺ? ጌታን ካገኘሁ ወደ 6 ዓመቴ ነው። በቃ እማሙ ምን ያክል ጊዜ ነው? በቃ ይመላለሳል። አንዴ ይመጣል፣ ከዛ ሲመጣ አውቀዋለሁ። ግን ያው ጸልያለሁ። ስንት ዓመት ቆያችሁ? በቃ 6 ዓመት። ኦኬ። እና ይመላለሳልና ሲመጣ በጣም ነው የሚያመኝ። ሰውነቴ ይከብደኛል። ሰው ቅልል ይለዋል፣ እኔ ግን ይከብደኛል። ለመጸለይ ሸክም ነው በቃ የሚሆንብኝ ማለት ነው። ልክ መጥቶ እንዴት ነው ቁጭ እንደሚልባችሁ ነገር እንደዛ ነገር የሚሆን ነበርና መንፈሳዊ ህይወቴንም ያደክምብኛል። ለመጸለይ እቸገራለሁ በጣም በቃ እንዴት ብዬ እንደምነግራችሁ አላውቅም። ግን በቃ ለኔ ከባድ ስራት ነበረ የነበረው ማለት ነው። ስንናገረው ቀላል ነው፣ ስንኖረው ነው የሚከብደው። እና እግዚአብሔር ከትልቅ ነገር ከዚህ ገላገለኝ በቃ። እና ከዚህ በፊትም በቤተሰቦቼ ላይ ነበረ እንደዛ ነገር ይሄ ከማህፀን ጋር የተያያዘ ነገር ነበርና ጠላት ምን ላይ ነበረ ማህፀንሽን በካንሰር አስይዝ ነበር ይላይ ነበርና ፊት ለፊት ተናግረው ነበር። ካንተና ከኢየሱስ የበለጠ እኔን ይወርሰኛል ነው ነበርና ኢየሱስ ወርሶኛል እንደ ቃሌ ማለት ነው። አሜን። ፍርሃትም ነበረ ማለት እኔ እንዳልኳችሁ ቦታ አልሰጠውም የነበረው ትልቁ ነገሬ ቦታ አልሰጠውም። ምክንያቱም ኢየሱስን አውቀዋለሁ፣ ያመንኩትን አውቀዋለሁ እና ይሄ ማልፈበት ጎዳና እንጂ መጨረሻ ሰላም ነበረ ስለማውቀው ኢየሱስን በዚህ ጉዳይ ላይ ለሪ በሚገባኝ መንገድ ስለነገረኝ መንፈስ ቅዱስ ሙሉ እምነት ነበረኝና ፊት ለፊት ተናግረው ነበር። ግን ጠላት ብዙ ጊዜ እየመጣ እንደዚህ ላይ ነበርና ከሆዴ ጋር ሆዴን እንደ ስጾም መጾም ግድ ነው። ስጾም በቃ መጾም አልችልም ማለት በቃ ሆዴ ላይ የሆነ ችግር አለ ማለት በቃ መብላት አለብኝ፣ ጨጓራዬን ማስታመም አለብኝ አይነት ነገር ነበር። ያ ነገርም ተሰብሮልኛል። ስለገታ ቢገርማችሁ ጠላት ማህፀንሽ ላይ ይሄ ያለ እያለ ያው አላወራንም ይላት ነበር። በማህፀን ካንሰር፣ ሌላ በሽታ እንደዚህ ነበር የሚያወራው የነበረው ጠላት። ያ እርግማን ኃይል ያ ሁሉ አይታችሁ እንደሆነ እዚህ ወደፊት ስትመጣ ሆዷን ነው እንደዚህ ያዘችው። ሆድሽን ያዢ አልኳት፣ ያዘችው። ከውስጥ እያቃጠለ ሰርጀሪ እንደሚያደርግ ነገር በቃ የሆነ ነገር ብቻ ውስጤ እንደ ኤሌክትሪክ ነገር እና ውስጤን በቃ እያጸዳው ውስጤን እያስተካከለው ማለት መግለጽ አልችልም የመንፈስ ቅዱስ ስራ እና በቃ ጽድት አድርጎ ነገር ከዚህ የስራት ራሱ እግዚአብሔር ነፃ አውጣት። አሜን በሉ። ይሄ የዘር እርግማን በትውልድ ላይ በማህፀን ፍሬዎች ላይ የዘር ያው የሚራገም ትውልድን የሚራገም የዘር ፍሬ ወይም ደግሞ ከማህፀናት ከትውልድ ማህፀን የሚወጡን የሚራገም የዘር እርግማን ያን ነው እግዚአብሔር የሰበረው። ክብር ለጌታ ኢየሱስ ክርስቶስ።
ክብር ለጌታ ይሁን። ሃሌሉያ ክብር ለጌታ